ቻችሁ ማለት እንትን ትላላችሁ። ብዙዎቻችሁ ሰይድ ጠፋ ምናምን ማለታችሁ አይቀርም ስትጠይቁኝ ስትፈልጉኝ ነበረ። ስልኮችም ጠፉ። እኔም ከዛ ወደዛ ለመመለስ መንገድ ጠፋብኝ። ገጠር ውስጥ ጠፍቼ በዚህ ጋር ሄድ እያሉኝ ለመውጣት ስንት ቀን ቆየኝ ማለት ነው። ባህር ዳር ሄድኩ። ከባህር ዳር ጎንደር ሄድኩኝ። ደቡብ ጎንደር ሄድኩ። ገጠር ውስጥ አዳረስኩ። አቤት ህዝቡ ሲመች በጣም ደስ ይላል። በዛው አጋጣሚ እንደው ምን የቆየሁት ጣዝማ ማር ፍለጋ ነው። እናውጣላለን ብሎ የሆነ ቤት ገብቼ ምንድነው ጣዝማ ማር ከመሬት የሚወጣው ነው። ታውቂው እንዴ? እዛ ምርጥ ማር አለ። በቃ እሱን ይዤ መጥቻለሁ። ለዛ ነው የቆየሁት። ማር ለማውጣት ማሩንም ለማውጣት ማለት ነው። ከመሬት ስትንት ተብሎ ነው። በአንድ ቀን አይጠፋም፣ በአንድ ቀን አይወጣም ማሩ ማለት ነው። በጣም ምርጥ ማር ነው። እንደዚህ ለሳለ እኔ ስለሚያስለኝም በዛው አጋጣሚ አሪፍ ቤት አጋጠመኝና ሰዎቹ ምርጥ ናቸው እናውጣላለን ብሎኝ ራሳቸው ማጋጠም በኋላ ማለት ነው። ስልኩ ጠፋ። ወዲያው በቃ ቪዲዮን ከለቀቁ በኋላ ስልኮቹ ጠፉ። ሁለቱም ጠፋ። ይሄ ግን አጋጣሚ ነው። እሱን ተይው በቃ እንዴት እንደጠፋ ምናምን ማውራት አያስፈልግም። በዚህም ቤት ሆኜም እኮ ከተማ ውስጥም ይጠፋል አይደለም ወደዛ ሂጅ ማለት ነው። እና ሰዎች አፍጥርን ረመዳን ውስጥ ነበር ጊዜው። አፍጥር ማንኳኩቼ በቃ እንደዚህ የሚበላ ስጠይቃቸው እየሰጡኝ እንጀራውንም ምኑንም እየበላው ምን እያልኩ ወተት ይሰጠኝ ስጠው በጣም ደስ ይላል። በአጠቃላይ የገጠር ህዝብ በጣም የዋ ናቸው። የትም ሀገር ገጠር ላይ በጣም ደስ ይላሉ። የገጠር ህዝብ ደስ በሚል አቀባበል እዚህም እዛም ሲንከባከቡኝ እንደውም እኔ በቃ ተመችቶኝ የገጠሩ ምናምኑን ወተቱንም ምኑንም እያልኩ እና አጋጣሚ ዛም ጓደኛ አገኘው። አሪፍ ልጅ ነበረ። ማር ፈልጎልኝ እሱም ዛሬ ነገር እናወጣለን ርቀት የሆነ ቦታ ላይ አብረን ሄደን ማሮቹን እያወጣን ነበር ማለት ነው። ጣዝማ ማር እየቆፈርን ነበር ማለት ነው። በዚሁም ለመድኩ ሙያ ለምጄ መጣሁ። አሰባሰቡ ነው ወጣጡን የሚገርም ማር ነው። መመለስ አይቀርም ወደዛ ጭራሽ እሱ ማር ረበለው አንዴ በቀመስኩት እኮ ሳሌ እያልኩ ሳስሪ ነበረው እንዳለ እዚህ አካባቢ ላይ እንትን ያለው እሱን ሳገኝ በቃ ዛሬ ነገር እናውጣለን ሌላም ቦታ እንሄዳለን ብለው እዛው ሰው ቤት እያደርኩኝ ቆየሁኝ። አፍጠር ላይም እንደዛው እያስፈጠሩኝ እየበላው ምን እያልኩ ማደሪያ ማግኝቼ ሰው ጋር እያደርኩ በአጠቃላይ እንደውም አንድ ቤትማ የሆነ ቆንጆዬ ልጅ ነበረች ቤታቸው ውስጥ እንዴት ልውጣ ይዛት ትሄዳለህ ወደ ከተማ ብሎኝ በእውነት የእሷ ሚስት ናት ተከሄድክ ይዛት ትሄዳለህ አሉኝ። ገጠር ወይኔ ገጠር ህዝብ ማለት ምን ማለት ነው? አይ ቆይስ ምን ማለት ሚስት እኔ ሚስት የፈለጋ ነው እና አከሌ ቤት ስል ለካስ አንተ ችግር ላይ ሆነ ቆንጆ ሴት ታያለህ። ያረፍኩበት ቤት ጀማ እኔ የባለፈው ወይኔ ስታምር 40 ሺህ ለብሳ ቀሚስ ለብሳ ቀሚሷን ማይታ ወይኔ ልጅቷ በቃ ጸባዩ ምግብ ስታቀርብ ለምሳሌ ከበዛ ቤት እንደ ልውጣ መጀመሪያ ሱመያን ፍለጋ ትዞራለህ። አሁን ደግሞ ጭራሽ ጣዝማ ማርና ስለ ቆንጆ ልጅ ይዘልኝ ትመጣለህ። አዩ ልንገርሽ እኔ እኮ አንተ ለጣዝማ ማር ልጅቷን እኮ ገና አላመጣትም። እመለሳለሁ ገና ሄዳለሁ እዛ ሌላ ነገር ላወራ እችላለሁ። መመለስ አይቀርም እዛማ ማሩም ሁሉም ነገር አለ እዛ በቃ በጣም ደስ ይላል። አቤት ሲመች ገጠር መኖር ገጠር ነው ወላሂ። አንዳንዴ መብራት ስልክ ቻርጅ ምናምን ትንሽ ከሆነ ነው እንጂ በቃ ነው ማን ሰራተኛ ልጅቷማ ትመጣለች። አረብ ሀገር ትልክልናል ብሎኛል ሰዎች። ሰራተኛ ስለሌለኝ ይዛት ነው የምን ሰራተኛ አይደለም አረብ ሀገር ትልክልናል ትሄዳለች ከተማ ይዘልጅ ብሎኝ ይዛት ነው አረብ ሀገር ትሄዳለች ብሎኛል። ባሌን ያማለለችው ሴትዮ አለቃትች ድንጋይ ራስ ምን አደረገች ልጅቷ? ምን ልታረግ ነው አንተ? ቀሚሷን የምታየው ፊቷን ጋር ያይበቃ እንዴ? ከቀሚሷ ምን ሰራለህ? ቀሚሷን ምን ቻልኩሽ? ልጅቷ በጣም ታምራለች። ቀሚሷ አላልክማ? ቀሚሷ አንተ ነው ምን ትሰራለህ አንተ? ከሷ ላይ ከማለ ከሷ ላይ ምን ታምራለች? በቃ ይዛት አንተ ሚስት አለካ እንዴ? ምን ትሰራለህ? እኔ ራሱ መች አገባለሁ አልኩኝ። ላገባ ነው እኮ አላልኩም። ልጅቷ ቆንጅዬ ነች። ወደ ከተማ ይዘል እንዳሉ እኔ ያበጋዚው አጋጣሚ ነው ስለ ቆንጅና ሰው ማድረግ አይቻልም እንዴ? እኔ እኮ ቀንቼ አይደለም በቃ ባለትዳር ነው ምንድነው ማድነቅም የለበት እንዴ? ቆንጆ ሁሌም ላንተ ቆንጆ ወይኔ ወይ ሱመያ ናቸው መሆን ያለው ልጅ ማቶ ይከርማል ወላሂ ሰይዶ እንኳን እዚህ ያልኖረቻችሁ ልጅ ነው። እኔ እኮ በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? እኔ እሱን ፍለጋ እዚህ ስንት ሰው ሰድባለሁ፣ ስንት ሰው እናገራለሁ፣ ስንት ሰው አንቋሽሻለሁ። እሱ ጣዝማ ማር ፍለጋ ወዲና ወዲ ይዞራል። ጭራሽ ሱመያን ከመፈለጉ አንቺም በቃ አለ አጠቃላይ በቃ ምንድነው ቀደም ያወራሽ ሰው ነው እንደዚህ ያለኛልሽ 10 ሚሊዮን ተጠይቀ ምናምን አይ ማነው የጠየቀኝ ሰው የለም ብር ምናምን ማነው ተጠይቀኝም ታግተ ነበረ እንደገባሁት ብዙ ነገር ስታወራ ነበረ። አንተማ እሷን ያገተች ማነች ያገተች?
አገተች ቀሚሷ። አላገተችኝም እኮ እነሱ ቤት ተቀመጥኩ እንጂ አሁን እንደውም ማር ከተወሰነ ጊዜ ምን መሰለሽ አሁን ደግሞ የምፈልገው እንጀራው ማር ከተወሰነ ጊዜ በኋላ ይወጣል ብሎኛል። እዛ ሂጅ ድጋሚ ማሩ መምጣት አይቀርም። ወላሂ አትሄድም። አዩ ማሩና ለማሩ አትሄድም፣ ለዛችኛው ማር ነው የምትሄደው። እና በአጠቃላይ ብዙ ሰዎች የሚፈልጉኝ ሰዎች አይጠፉም። ዩቱብ ገዝተውኝ ቀብድ ከፍለው ብር ከፍለው ሳላስረክባቸው ተጀምሮላቸው ምናምን ያላናገርኳቸው ስጠፋባቸው ደንግጠው ሊሆን ይችላል ማለት ነው። ምናልባት እዚህ ስልክ ላይ ቴሌግራም፣ ዋትሳፕ ሁሉም ነገር አለ፣ ተመሳሳይ ይቀመጣል። ያው መልእክታችሁንም እያዳመጥኩ መልስላችኋለሁ። ገና እንደገባሁት ነው ቪዲዮ ሰራሁላችሁ። ምንም ያዩት ነገር የለም። ሚዲያ ላይ ምን እያለ ስልክ አልያዝኩ ነበር። ከአዲስ አበባ ወደዚህ እስክመጣ ድረስ ምንም ስልክ እጄ ላይ የለም። በቀጥታ በአጋጣሚ ስልኮች ጠፉ። ለምን በቃ ስለዚህ ይሄ ነበረ። ይሄ እሷም አንስታ ቪዲዮ ለቃበታለች፣ ነግራኛለች፣ በዚህኛው ስልክ ማለት ነው። እና ኦንላይንም ኔትወርክ ስከፍት ኦንላይን ገብቶ አውቄ ዝም ያልኳቸው እንዳይመስላችሁ። ኦንላይን ሲገባ ቴሌግራም፣ ዋትሳፕ ምናምን ነገር ሊወጣ ይችላል። ገብተሽ ድምፅ አዳምጫል። እኔ ቪዲዮ ብቻ ነው የለቀኩት፣ ምንም ሌላ የነካሁት ነገር የለም። አላይ እርግጠኛ ነሽ? እና በቃ እያዳመጥኩኝ ዋትሳፕ ላይ ቴሌግራም ላይ ያስቀምጣችሁልኝ መልእክት የምመልስላችሁ ይሆናል ማለት ነው። ስለጠፋሁባችሁ ይቅርታ። እንግዲህ በቃ የጠፋበትን ምክንያት አንደኛ ማሩንም ስላገኘው ማሮቹን እንትን ላለው ነው። ሁለተኛ ደግሞ መንገድም የሆነ ቦታም ጠፍቼ ነበረ። ያጋጠመኝ ገጠመኝ ደግሞ ይገርምሻል። የሆነ ቦታ ላይ በር ሳንኳኳ ቪዲዮ እየቀረስኩኝ ውሾቹ ዋው አላልበርስ ባሩቻ በቃ ስልኩን በዛን ሰው ሳይሆን አይገርም ይጣልቀው ባሩቻ የገጠር ውሾች አደገኛ ናቸው። ሰው የለም ቤት ውስጥ እኔ ልትሄዳል በሩቻ እስቲ ሰይድ ዙር ነው ነጭ እንኳን ነጭ አይደለም ዙርና ይሄ አይኔ ነው። እሱማ ይመቻል። በምናምን ነገር አየሩ በጣም ደስ ይላል። ግን አይ በወንዟ ብቻ በወንዟ አስተታጠብኩ። ከስቷል ምን ማለት ከሰው በወንዟ ብቻ አስተታጠብኩ። ደስ ይላል እኮ ታውቃለሽ። ብርዱ ነው እንጂ አየሩ ነው እንጂ ደስ ይላል። ምግብ ታያለሽ። እኔ ላንተ ብዬ ነው። እኔ ቀንቼ እንዳይመስልክ እሺ። ይኸው ቀንቼ እንዳይመስልክ